ጸሎት አድርግልኝ ዞሮ ጸሎት አድርግልኝ እንጂ ልደክም ነው መሰለኝ ስትለኝ አይ ምንም አትሆኝም ዞሮ ተደከምሽ ደግሞ ተመለሺ እማትሄጂው እማትሆኝ ተሆነ አደራ ተመለሺ በየሰላት እንዲያመምህ እንዲዚህ ድረስ መጥቼ ስትለኝ ከዛ ሻሃኗ ዘጋሽ ወምዬ ጋር ደወልኩ ገጠር ሊጋ ኦኬ ደወልሁና እሱ እማትሽል ተሆነ ይችልኝ ትመለስ የትም ኋላ እንዳትቀር አልኩት እንዳልኩት አይረዋት ነው የምትሆነው ትሄዳለች ምንም አትሆን አለኝ እሱም ኦኬ ከዛ በቃ እኔም ስጠኝ አልኩት እሷን አወራሁ ምግብን በደንብ ያው እንዳስበይ ውሃን በደንብ እንዳትጠጪ ቃስ እያልሽ ምንም አትሆኝ ምናምን አሉ ከዛ ማታ መሸ ደወሉ ስልካቸው አይሰራም በማግስቱ ሁርለት እንደዚህ ሲደውሉ አሉ ስልካቸው አየው እነሱም ሸበካይ ለመሰለኝ አያነሱም እነሱም የገጠር ልጅ አይጠራም ወይስ አያነሱም ይጠራል ስልካቸው ይጠራል አያነሱም ይጠራል አይነሳም ሸበካው ነው ብለዋል ሹምዬ ማለት የገጠር ልጅ ማለት ነው አዎ ጌታውንም ደውሎለታል ያነሳውም አይሰማም ጌታውንም አይሰማኝም ሸበካው ነው እያለ ነበር እንዴት ኔትወርኩ እየጠራ እንዴት ቮይስስ በኢንተርኔት ከሆነ እንዴት ቮይስ መልእክት አያስቀምጥም ነበር ኢንተርኔት አይደለም ቀጥታ ነው ኦኬ ስለዚህ ማንሳት ስላልፈለገ ነው እየጠራ ከጠራ ኔትወርክ ካልሰራ ስልክ አይጠራም ገብቷል ኦኬ ቀጥልሽ ይጠራል እየቆየ ነው የሚጠራው ደሞ ታነሳው ምንም የለም የሚቆጠር ዝም ብሎ ደቂቃ ይቆጠራል እንጂ ድምጽ አይመጣም ስለዚህ ሞተች ያሉ አንተስ አሁን ደግሞ ይቆጠራል በደንብ ተናገራጣ ምንድነው አንተ ቆይ ሚውት አርጉ ሌሎቻችሁ ቀጥል ልጨርስልህ እኔ አስጨርሰኝ መጀመሪያ ሰው አስጨርሰው ነው ደሞ ለፍርድ መሮጥ ኦኬ ቀጥል ከዛ እሁድለት ማታ ላይ ሞተች አሉኝ ሰማሁ እኔ በጣም ተጨንቄ ነበር እና ያንለት ሞተች የሚለውን ቃል የነገረህ ለአንተ ማን ነው እኔ ይሄ ጌታውን ይመች ለጌታውን ይነግረዋል ኦኬ ከዛ ለጌታውን ተነግረው ጌታውን ደግሞ እኔን ላው ብቻ እንደዚህ በስልክ እንዳይነግረኝ ጓደኞች አሉኝ ደውሎ ሂዱና ንገሩት ብሎ እኔ ድንገት ሲመጡ ራሱ ደንግጬ ምንድነው ምናምን ትል እንደዚህ ተፈጥሯል አሉኝ ኦኬ ይሄን ነገር የነገረህ የገጠር ልጅ ከመፖሰቱ በፊት ማለት ነው አዎ ሄርጀም ለሊስ ላይ ፎስተዋል ለሊስ ላይ ታይነጋ የጨለማ ቪዲዮ ምናልባት ካይስ ታስታውስህ ገና ወዲህ ሆኖ የእግር መንገድ ታይጀምሩ ፎስተዋል የገጠር ልጅ ፖስቶታል ሞታለች ብሎ ላ ተወዲህ ነው እንጂ ምነግርህ ገና እኮ ወደዛ ልመጣልህ ነው ላንተ ቪዲዮ መሞቷን የሰማኸው ከተፖሰተች በኋላ ነው ሳይፖሰት ነው ይኸውልህ መጀመሪያ አሁን ልነግርህ እኮ ነው ስልኳ አልነሳለኝ ተዛሁር ቅዳሜ ወደ 4 ሰዓት ተኩል አካባቢ አውርተን እሁድለት ወደ ማታ ነው እንግዲህ ሞተይ ተብሎ እዚህ የተሰማው ከዛ ያን ሰዓት ሞተይ ሲባል እነሱም ያው ያንኛው የጌታውንም ያው ጓደኛዬ ነው ወንድሙም ጓደኛዬ ነው ያገር ልጅ ያለ ሞተይ ሲባል እኔ ደግሞ አብረው የቀበሯት ነው የመሰለ ገብቷል ኦኬ ሞተይ ሲሉ አንተ ሞተይ ሲሉ ቪዲዮ ወይም ፎቶ የታለ ብለህ አልጠየቅም በዛ ሰዓት አልጠየቅኩም እኔ ደግሞ ያልጠየቅኩበት ምክንያት እነሱ ባይናቸው እነሱ አብረው የቀበሩ ነው የመሰለ ትክክለኛ ማለት ነው እንዴት አንተ ሞተይ ስልህ የልጅህን እናት ያክል ነገር ሞተይ ስትባል ቪዲዮ ወይ ፎቶ ላኩልኝ እንዴት አትልም ምንም አዘን ላይ ብትሆን በምን ነው አዘንህን የምታረጋግጠው የልጅህን እናት አብረህ አቅፋ ተኝተ የነበርከው ሴት ሞተች ተብሎ ሲነገርህ እንዴት በምን ልታምን ቻልክ እኔ ማያመንኩት አንደኛው ጓደኛዬ ነው ያንኛው አብሮ ያሉት አንደኛ ያገር ልጅ ነው ገብቷል ባይናቸው የቀበሯት ነው እንደዛ ነው እኔ እኮ ያገር ልጅ ማለት ማንኛው ሹምዬ ይሄ ገጠሩም ያገራችን ልጅ ነው ይሄን የጌታውንም ወንድም ያገር ላይ ነው አንድ ሰፈር ነው ኦኬ ጌታው ማለት የት አካባቢ ነው ጌታውን ያለው አገሩ የት ነው የለን ነው የለን የት አካባቢ አረብ ልጅ ይባላል ታወቀው ወረዳው ማን ነው ቆት ነው ወረዳው ኦኬ እሺ ቀጥል ከዛ ያን ሰዓትም ደግሞ ሞተይ ተብሎ ስልካቸውም ቢደወልም ያው ያን ጊዜ ማለት ሰላም አልሰራ ቪዲዮ ምንም ማለት አትችልም ሲጀመር ስልክ ታሰራ ሞተይ ብሎ እነሱ እንደተናገሩ
እኔም በወቅቱ በጣም ደንግጫለሁ። ሲጀመር ያው ያውቀዋል የሚያውቀው ሰው እንኳን የምትወዳ አይ ነው እንረዳሃለን። ቀጥል እና እንደዛ ሆኖ ቃስ እያለ ስልክ እነሱ አላየንም የሚባል ነገር መጣ አሉ ነው ያሉት የሚባል ነገር ሲመጣ እንዲህ ነገርማ እንደዚህ ነው በቃ መቀረጥ አለባት መቅረጥ እንችላለን ብሎ ተክላይም ተናግሯል። ቃል በቃል እንቀርጻለን አለ። አዎ በዛን ሰሞን ነው በሞታች 2 ቀን 3 ቀን ነው እንደዛ ያለው። አዎ በ3ኛው ቀን ከዛ ምን አልክ አንተ? የታለ ብሎ የጠየቀ ሰው የለም ከናንተ? እንቀርጣለን ብለው ተዛሽ የሚያይስ ድፍረቱ የሚያይ ሰው ካለ እንቀርጣለን ብሎት አለ እሱ ማለት ነው። ግን ምን አይነት ጭንቅላት ያለው ሰው ያያል ይሄን ቪዲዮ? አንተ ቀርጻህ ላክልኝ እኔ ማየት እፈልጋለሁ። ልጁ አድጎ እናትህ በበረሃ ስትሄድ ነው የሞተችው ብዬ ለማስረዳት ቪዲዮውን እፈልጋለሁ ብለህ ለምን አልጠየቅም? መጀመሪያ አዳምጥ። እሺ ቀጥል። እያወራሁ እኮ ነው ያው ትክክል እኮ ነው የማወራህ ማለት ነው። ቃል በቃል ነው እያወራሁ ያለሁት። እሺ ከዛ እንደዛ ሲል ከዛ በማግስቱ ደግሞ ቀራጭ ይባል አሁንማ መቃብር አልከፍትም ይሸታል አለ። ተክላይ ይሸታል ሲል በቃኛ በጎን ማፈላለግ ጀመርን። እንግዲህ በውስጥም ያወራኋችሁ ምናልባት ላይ ታሉ ዱንያ ባልየው ነው አይደለ? ቪዲዮ ክፈት ቪዲዮ አስከፍተው ባለ ስልኩን ዱንያ ቪዲዮ ክፈት በለው። ይኸውልህ ክፈት ቪዲዮ ክፈት። ስማ ቪዲዮ ክፈት። የሾው ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ስርዓት ተረጋጉ። አሁን ይኸውልህ እኮ ሁኔታ ብታይ ማለት ነው። ሲጀመር ሁሉም እዚህ ጋር የማታውቀውን የማትደርገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደል? አንድ ጊዜ ይሄ ልጅ ማን ያመጣው? ባልየው መሆኑን በምን እንወቅ? ባልየው ነው። ይኸው ትክክለኛ ባልየው ነው። የሾው ቆይ አንድ ጊዜ ያለሁት በለጠው ሰለሞን ከተማን ነው። ቆይ ተረጋጉ አንድ ጊዜ። እኛ እኮ ለማወቅ ያክል ነው ወንድሜ። እኛ አንተ ላይ ጫና እያደረግን ነው። ብዙ ነገር እያየን ነው። ልጅቱ የሚዲያ ሰው አይደለም። የቲክቶክ አፕሊኬሽን እንኳን የለውም ማለት ነው። ለማሳየት ብቻ ነው። አንድ ሰከንድ ባሏ መሆኑን ለማረጋገጥ ነው። ሄሎ ዋርኒንግ አለው ግን ዋርኒንግ ሰጠኝ። እንትን በሉ ኮፒ ሊንክ አድርጉልን። ዋርኒንግ ሰጠኝ። ሪፖርት እያደረጉ ነው። በቃ ቪዲዮውን አጥፋው። ፎቶውን ስላየውን እኔ ፎቶ ስላለኝ ነው። በቃ አጥፋው። አወኩት፣ አይቼዋለሁ። አጥፋው። አንተ ይኸውልህ የሸዋው ስትጠይቅ ቀስ ብለህ ጠይቀው። እሺ በማርያም ማለት ለማረጋጋት ነው። በስነ ስርዓት ጠይቀው። ይኸው ልጅ ጎበዝ ከቤተሰብ በላይ አንድ ነገር ነው መሲ። ቆይ ከባል ወይንም ከቤተሰብ በላይ ነን አይደለንም። እኛ ከሁሉም በታች ነን። የነሱ ሀዘንና የኛ ሀዘን ይለያያል። እያንዳንዱ ሰው ለማወቅ ነው ወንድማችን፣ ለማወቅ ነው። ዱንያ ለምን መሰለህ? ይኸውልህ ታየው አንዴ ላስረዳው። ልጁን ለማሳቀቅ ፈልጌ አይደለም። እሷን እኛ ይሄ ነገር እንዳይወጣ እየመጡ በፌክ አካውንት የሚያድበሰብሱ ሰዎች አሉ። ልጁን ለማረጋገጥ ነው። ዱንያ ገብቷል። እስከሚጨርስ እኮ አሁን ልነግርህ ነው ያለውን ታሪክ። ቀስ ብለህ ተረጋግተህ ከኛ በታች ከኛ በላይ እኛ ካንተ በታች ነን። ሰያዩልክ ልጅዮ መጥቶ እንዲያስረዳ የጠየቅነው እኛ ነን አይደለ? ስንጠይቅ ከሱም አንደበት ተረጋግተን እንድንሰማ የሸዋው የምትጠይቀው ጥያቄ ትክክለኛ ጥያቄ ነው፣ ግን በተረጋጋ መንፈስ ጠይቀው። ላይክ ስሜታዊ ሆነ ያለውን ነገር እኔ እኮ በትክክል ነው እየነገርኩት። ሲጀመር ተጀምሮ እስከሚጨርስ እኮ የምነግርህ አሁን ማለት ነው። አሁን ያቆምኩልህ ቪዲዮ ቀረጣው ላይ ነው ያቆምኩልህ። ይሸታል አንቀርጥም አሉ። ከዛ ማፈላለግ ጀመርን። ሁሉም ሰው እያፈላለገ ነበር፣ ያው ቤተሰብ ማለት ነው። እሺ ይሉና ያፈገፍጋሉ። መጨረሻ ላይ እኔ ሄዳለሁ ብዬ ተነሳሁ። ተወዲያ ማለት ነው ትፈሩ እንግዲህ ሄዳለሁ ብዬ ተነሳ። ተዛ እናቱንም አባቱንም እንዴት ያጣል እንግዲህ ያው አባስየው እንደዛ አሉኝ። ኦኬ ልጁም ማለት ነው እኔን ነው። እሱን አንተ ተቀመጥ ብዬዋለሁ። እሱ የቃማ ስላለው እዛ ቦታ ላይ እኔ እንትን እንዳይል እኔ ራሴ ልሂድ ብያለሁ። እሱ ብሎ ነበረ ልጅቱ ወንድሟ ማለት ነው። አይዋ ወንድምየው ሄዳለሁ ሲል እሱ ደግሞ የቃማ ስላለው እኔ የቃማ የለኝም።
አንተ አትሄድም ተሄዱ እኔ ነኝ የሚሄደው አልኩኝ። ኦኬ ከዛ እንደገና አባትየው አስገዘቱኝ። ከዛ ሁለቱንም እንዴት ነው እኔ ለማሰጠዋለሁ ልጃችሁን ኦኬ ይሆናል ላንተ እንኳን እንዳስረክብህ አንተ እንኳን በሰላም መኖር አለ እንግዲህ እናቱ ነገር ይሄው ተሆነ ምንም ማድረግ አይቻልም ብለው አሉኝ። ኦኬ አሁንም የቪዲዮ ነገር ደሞ ትጠራ እንደገና ይወበችም በጣም ትናደዳለህ ሰው ያፈገፍግብህ እሺ እንቀጣለን ብለው ከዛ አሁንም ደሞ ትነሳ ይሄ ነገርማ በቃ ወይ መሄዱ አይቀርም ብለው ፈርተው እነሱ ተዛ አስማንተን አሉን አስገዘቱን ሁለታችንንም አባቷ ማለት ነው። አው እንግዲህ ወዲያ አዛ ደውላችሁ ተደላላውም ጋር ተማንኛውም ጋር እንትን ብትሉ ያው በቃ ብለው እንትን አሉ። ኦኬ ተዛኛ አርፈው ተቀመጡን በቃ ቁጫልን ብዙ ነገር ይባላል እያረርሁ ነው የሚተቀመጡት ምክንያቱም ያ ነገር ስላለ ከኋላ ኦኬ ምን ማድረግ ይቻላል እንደዚህ ብዬ እንዳልናገር ደግሞ አሁን ራሱ ወንድሙ ይዋ ነው እንግዲህ እንዲያስረዱ ያረጋቸው። አዎ እኛ አሁን አንተን ጫና ልናረግብህ ወይም ልናሸማቅቅህ ወይም ብቻ የሆነ ነገር ልናረጋህ አይደለም። እሺ ወንድሜ እኛ አሁን ቪዲዮም ክፈት ያልኩ ለማረጋገጥ ነው። ገብቷል? ከተረዳህ ችግር የለም እንኳን ቪዲዮ ሌላም ነገር ቢቻል በጥሩ በመጥፎ እንዳታይብኝ ነው። ገብቷል? እንደዚህ አንተንም ለማሳቀቅ ፈልጌ አይደለም። በቃ ገብቷል? የልጅቷ እውነት መውጣት ስላለበት ነው። ለዛ ነው ብዙ ሰዎች ደላሎቹ በሚልኳቸው በጣም ብዙ ሰዎች ፌክ አካውንት እየመጡ እኛ ጋር የሚሰጡት መረጃ አለ ነገሩን ለማደባበስ ማለት ነው። ገብቷል? የተለያየ መረጃ ለዛ ነው ለማጣራት አጥርተን ለመሄድ ነው። ስለዚህ አሁን እናንተ ልጅቷ አለች ብላችሁ የምትጠረጥሩት እነ ተክላይ ጋር ነው ከተክላይ ያለው ደላላ ጋር ነው ብለህ የምታስበው አንተ ውስጥ የሚያስበው እነ ተክላይ ጋር እዛ እኮ ቤተሰብም እኮ ብዙ ነገር እኮ ሄደናልኝ። አሁን ይሄ ነገር ወጥቶ ነው እንጂ ማለት ነው። ኦኬ አለች የሚባል ነገር ሲሰማ ሲያቀራርጡ የሚቀርጥ ሰው ካለ ብር እንከፍላለን ፎቶዋን ብቻ እንዴው ድምጧን ብቻ አሰምተው ራሱ ችግር የለም ያስቀምጡ ነው ያስቀምጧት ብለናል እኛ ማለት ነው። ኦኬ የተክላይ ቤተሰብ ጋር ሄዳችኋል? የተክላይ ቤተሰብ ታውቋል? ቤተሰብ ታይሆን እሱ ተክላይን የሚያው እዛ የሚተዋወቁ በሰው ኦኬ ነው እዛ ማለት ነው። ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል። ኦኬ አላማጣ ተክላይን የሚያውቁ ሰዎች አሉ? በዛው የተክላይን የሚያውቁ ሰዎች ተክላይ ወደ አጋሜ ገባ ይላል አሉ። በሰው አሁን ተክላይ አሁን ሰው አላቸው እዛ ኦኬ ድንበር ያሉ ትግሪዎቹ እነሱ ናቸው ተክላይን ያገናኙ። ኦኬ ከዛ እንደዛ ተብሎ በብር ምናምን ለማስወጣትም ችግር የለውም ልጅቷን ያሰሙ ቀጠሮ ይይዛሉ ያፈርሳሉ ለሳምንት እንግዲህ አሁን አንተ ለዛሬ ሳምንት ተጠብቅ ተብለህ አመስበለው በቃ አይደርስልህም። እነ ተክላይ ናቸው የሚያፈርሱት? አዎ እዚህ ያሉት ድንበር ያሉት ናቸው። ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው። ስድስተኛ ማረጋገጫ ገብቷል? አለች በህይወት አለች ይላሉ። እኛ ደግሞ ድምጧን ብቻ እንዲያሰሙን ነው በቃ ያገናኟችኋል። በቃ የዛሬ ሳምንት ቀጥረውናል። ስለዚህ እዚህ ጋር ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመስበለው አልደርስ ሲለን ስልካችሁ አልሰራ ይላሉ። እንደገና ተመልከት እዚህ ጋር ደግሞ ወደ ኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። የሱ ወንድም አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ተሰማ አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው እንደዚህ እንደሰማሁት። ለሃና አባት ምንድነው ያለው ይመች ስለ ተክሌና ስለሱ ጓደኝነት? ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። ምንድነው ያለው? መወለድ ቋንቋ ነው ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ለይመች ይኸውልህ ተክሌ ለይመች ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላቀውም ነበር ያለን። ትላንት ያላችሁ አላችሁ ልጅቷ በህይወት እንዳለች ስድስተኛ ማረጋገጫ አግኝተናል። ዱንያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር
ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጭምጭምታ ምናምን ጥያቄ እንዳይደራረብበት ትጠይቀዋል። እኔ ልጨርስና ትጠይቀዋል። ቆይ ጥያቄ አይደለም። አንድ ጊዜ ወንድሜ አንድ ጊዜ አይወለስ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ካሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገስት ልኮ አላስገባ ብለውት በቤቱ ከፍቷል አሉ። አሁንም ድጋሚ ማለት ነው። ገባህ አይደለ? መረጃ ትክክለኛ መረጃ አለው ያሉትም ነገር አለ እየተባለ ነው። እንድሪስ ማሩ ሲመጣ አስገባ አንደኛ እንድሪስ ማሩን አውርቼዋለሁ አሁን በስልክ መረጃው በሶሻል ሚዲያ የሚወጣ አይደለም። መረጃ የሚሰጡኝ አካል ስላሉ በሶሻል ሚዲያ ብዙም ጉዳዩ ሳይጨረስ የሚወጣ አይደለም ብሎ አውርተን ነው ካለ ወደ እኔ ቤት እንዲመጣ ብየዋለሁኝ። ከመጣ ይምጣ። ቅድም አሁን ከአንድ ሰዓት በፊት በጣም በረጅም ሰዓት አውርተናል እኔ እና እሱ። መረጃ ካለ እና ቶሎ ብየዋለሁ። መረጃው ግን ገና እዛ ያሉ ወይንም እዛ ያሉት ሰዎች እንዳይጎዱ ይሁን አላቅም። መረጃ የሚሰጡት ኦኬ እሱ ሚዲያ የሚወጣ አይደለም ነው አለ። አሁን አጠናቆ ከሆነ ይምጣዙ። ምን እዛ አስከፈተው? ጥያቄው ይቀጥል። በዚሁ ጥያቄው እኔ ልቀጥል። ናበሉት መረጃ አለኝ የሚለውን ሰው ናበሉት፣ መጥቶ ይግባ። ናበሉት። አሁን ገብቶ ከሆነ ናበሉት። ስለዚህ ዱንያ ቀጥል። ባልየው ምን መሰለ አንተ የምትጠረጥረው ምክንያቱም ከ10 ዓመት በላይ ደላሎቹ ሁለቱ ደላሎች ከሰሩ አንዱ የኛ ደላላ ነው ይመች የሚባለው የሀገራችን ልጅ ነው። ያኛው የተክላይ የሚባለው ወንድማማቾቹ ናቸው። እነሱ ጋር ምን አይነት ነገር እንዳለ ነው የምገምቱት ወይስ መረጃ የሚደርሳችሁ ለእናንተ? እኛ ዝም ብሎ ወሬ ነው እንደዚህ ገብቷል እየደወለ ብዙ ነገር ይወራል። ያው መቼም እንደምታውቀው ማለት ነው። ያው ዝም ብሎ ግምት ነው እንጂ ተጨባጭ ይሄ ነው ብሎ አስተማማኝ ሆኖ ያገኘነው መረጃ የለም እስካሁን። በብር ምክንያት ነው ብር ስላለበት ነው ይባላል። ዝም ብሎ እውነተኛ መረጃ ዞሮኛ አላገኘንም። ምክንያቱ ትክክል ነው። ኦኬ ስለዚህ እኛ አሁን አንተን ምንም የምናሳቀቀው ጉዳይ የለም። ምንድነው ግን እንደ ባል ወተህ ለምንድነው ከኛ ጋር የማትቆመው የምንልህ ለዛ ነው። በእርግጥ ብዙ ነገር ሊኖርብህ ይችላል። ለሱ ይቅርታ እኔም ቅድም ቆጣ ስላልኩ ምክንያቱም ሁለተኛ አዘን መፍጠር አንተ ላይ አልፈልግም። ግን እንደ ወንድ ልጅ ቆራጥ ሆነህ ነገሮችን ተቋቁመህ ፊት ለፊት መጋፈጥ አለብህ ከኛ ጋር የሚለውን ነገር እንድታስብበት ነው። ወንድሟንም ቢሆን በዛ ልክ ንገረው። ሰው ገብቷል፣ ሰው ወደ ኋላ ይላል። ይሄ ሁሉ የቆሞላት ሰው እናንተ ከሌላችሁ ወደ ኋላ ይንሸራተታል። ገባ? እናንተን ሲያይ ቤተሰቦቿን ሲያይ ሰው በደንብ ለሷ ፋይት ያደርጋል። ገባ? ገንዘብ ቢባል እስከ ሞትም መስዋዕትነት የሚወስዱ ልጆች ሊኖሩ ይችላሉ ድንበር ላይ። ገብቷል? በሷ ምክንያት። ስለዚህ እናንተ መጠንከር አለባችሁ። ያለችዋን መረጃ እየተከታተላችሁ መስጠት አለባችሁ። እኛ አሁን ለጊዜው ከለቀቁ ለቀቁ፣ ካልለቀቁ ግን ቅድም አሁን ጌታ አሁን ያልከውን የምታውቀው ከሆነ የሱን አድራሻ ትሰጠናለህ። የሁለቱ ለጊዜው እንትናን ትተነዋል። ይሄ ማን ነው ሞት ያወጀውን ልጅ ከላይ ከፊት ለፊት የገባ ይመስለናል። ምክንያቱም እሱም ተገዶ ሊሆን ይችላል እንደዛ አይነት ነገር ያወራው አላቅም። በእርግጥ የሸዋው ልጨርስና ታወራለህ። የገጠር አንዴ ልንገር ልጨርስ። ይቅርታ ወንድሜ የገጠር ልጅ እና አንተ ሳሸለች በሰውም ቢሆን በሰው አካውንትም ቢሆን በጓደኞችም ቢሆን እየገባህ ቀን በቀን መረጃ መስጠት አለብህ ወንድሜ። ባልየው ችግር የለም ገብቶሃል አይደለ? ያለህበትን ሀዘን እንረዳለን። ገባ? የሰው ሀገር ነው ያለው፣ በረሃ ነው ያለው። አይኖ ግን በቃ አንዴ የሆነው ነገር ሆኖብሃልና ጠንክረህ እስከ መጨረሻው መፋየት አለብህ። ገባ? ይሄን ነገር ልልህ ነው የምፈልገው። ከዛ ውጭ ግን በውስጥ አሁን ይሄኛው እኔ ፎሎ መልሼልሃለሁ። ሌላ በውስጥ የምጠይቅህ ነገር ስላለ እዚህ ላይ ደግሞ አንድ ነገር አሁን ያስታወስኩት ነገር አለ። እሺ ያን ጊዜ ቅዳሜ ለሰረፋ ላይ እንደደወልኩ ሚስኮል አድርጋልኝ እንደደወለው ኦኬ ልቤን ጭንቅ እያለኝ ነው። እንዴት ነው ይሄ ነገር? እንዲሁ ልሞት ነው መሰለኝ፣ ጸሎት አድርግልኝ ልቤ እየፈራብኝ ነው አለችኝ። ስትለኝ ያው ተመለሽ ምናምን ያልኩትም በዛ ምክንያት ነበረ መጀመሪያ። ኦኬ
ከዛ እንደገና ያው ምንም አትሆነ ርቧት ነው ምናምን አለኛው። ተዛወዲ ያለው እንደዛ ነው። ይሄን ብቻ የረሳሁት። ማን ነው ርቧት ነው ያለ? የሹምዬ ነው። ርቧት ነው ትናንትና ነው የበሉት ምግብ ያው አልበሉም ነበርና። ሹምዬ ማለት ይሄ የገጠር ልጅ? አዎ ኦኬ። አንተ እዛ አካባቢያቸው አንድ አካባቢ ነው? የምንሰራበት ነው ኢትዮጵያ ነው? ኖ ኢትዮጵያ ኢትዮጵያማ አንድ አካባቢ ነው። የይመችም የገጠር ልጅም ያንተም የሃና የይመች ራሳ ነው። የይመች ራሳ ነው። እሺ የእናንተና የገጠር ልጅስ? የኛ አንድ ነው። እዛው አንድ ሰፈር ነው። ወረዳው ማን ነው የእናንተ? ወረዳው አንድ ነው። የይመችም የኛም ያው ቆስ ነው። ኦኬ የቀበሌውን ልትነግረኝ ትችላለህ? ይሄ እስከ ጥግ ስለምን ነው እኛ አንተና ሳይሆን መውሰድ ያለብን እርምጃዎች ስላሉ ነው። ገባ? እንዳፋራ የይመች እንግዲህ ራሳ ነው ብሏል። ሰፊ በረስ ነው እንግዲህ የይመችን ሳይሆን የጌታሁን እና የለን። ኦኬ ይሄም የገጠር ልጅ እዛው ነው። አንድ ላይ ነው ሁላችንም ሲጀመር። ኦኬ እናመሰግናለን። የገጠር ልጅ ቀጥላው። እኔ በመናገር ያው ብዙ ሰው አላመነኝም። ገባህ አይደል? የሆነ የደበቅኩት ነገር ያለ ነው የሚመስለው። ለሱ እኮ በምን መሰለ አንተ አሁን እንደ አንድ ወንድ ልጅ ስታስበው ወይ ደግሞ አንድ እህት ልጅ እንደ እህት እንዳለው ስታስብ ያን ነገር ወጥተህ ስታውጅ ከምን ተነስተህ በምን ማረጋገጫ የሚለው ጥያቄ ፈጠረብኝ ማለት ነው እኮ። ያንን የሰራሁት ቪዲዮ በጣም ብዙ ሰዎች ሰርተዋል። ቪዲዮውን የሰራ ነው ደግሞ አደን ነው። ሁላችንም ጓደኞቼ የተነጋገረን ነው እንጂ ወይ ሰው ነግሮን አይደለም። ቪዲዮውን የሰራ ነው አደን ነው። ፈርሻ ላይ ብዙ ቀን ተቀምጠናል። ብዙ ሰው ቪዲዮ ሰርቷል። ገባህ አይደለ? ስለሷ ስለመሞቷ ብዙ ሰው ቪዲዮ ሰርቷል። አንድ ደግሞ ይቅርታ ግን አንድ ላቋርጥህና ማለት ይቅርታ በጣም ስትለያዩ ደከመኝ እለፉኝ ስትላት ምን አይነት ፊሊንግ ታይባት ነበር ልጅቷን? አንተ አሁን ስታይ ዝም ብለህ አንተ አሁን ለህሌናህ ብቻ ስታያት ምን አይነት ነገር ታይባት ነበር? የእንደዚህ ለመሞት የሚያደርሳት የሸዋው አንድ ጊዜ እኔ ልጠይቀው በእናትህ ይቅርታ ወንድሜ፣ ቦታውን ስለማውቀው ማለት ነው። ይቅርታ የሸዋው የገጠር ልጅ እኔ ትናንትና ልጠይቅ ፈልጌ ነበረ ለመግባት እድሉን ስላላገኘሁ ነው። ገመድ ከእናንተ ፊት ተስባ ተወጣች። ደንበር ከቆረጣችሁበት ቦታ ምን ያክልና ምን ያክል ይርቃል? እዛው ላይ ነው። ደንበሩ እኮ እዛው ላይ ነው። ሄደናል እኮ እኛ በዛ እኮ ሌላ የለም። ሌላ ድንበር ወይም የሆነ ሸብክ ነገር የለም። ከገመዱ በኋላ 20 ደቂቃ የሚሆን ነው የምትሄደው አይደል? እዛች ፈርሻ መንደሯ ድረስ እዛ ላይ አንተ ትታት እንዴት ሄድክ? እኔ ላንተ ያለኝ ጥያቄ እዛ ቦታ ላይ ምን ፈርተህ? የሚያስፈራ ቦታ አይደለ? መርከዝ እኮ ነው ብራዘር። ምንድነው መርከዝ እኮ አለ። የምን መርከዝ ነው? ወላሂ መርከዝ የሚባል የለም። ምን ማለት ነው? ምን መርከዝ ነው እኮ? የለም ካልክ ወንድሜ ይልህ እኔን ካላመናችሁ የለም ምንም ነገር የለም ካላችሁ ጓደኞቼን መጠየቅ ትችላላችሁ። እየሰማኝ ነው። የዛሬ 2 አመት በዛ ነው የሄድኩት እኮ መጠየቅ ትችላለህ። ጓደኞቼን መጠየቅ ትችላላችሁ ብራዘር። በገመድ የሚወጣበትን ቦታ ሄደ የሆነች አግድመት መንገድ ያለች አይደለ? አግድመቷን ጨረስ አድርገህ የሆነ ትንሽ እየሽቅበት አለች። ያቺውን ወጣክ መንደሩን ነው የምታገኘው አይደለ? እኮ ወንድሜ በቃ ይልህ ሄደንበታልኛ። እየሰማኝ ነው። ነፍጠኛው ያለው